ይሄ ሁሉ ጥረትም ከ200 ሚሊዮን ዶላር በላይ ለመዝረፍ ነው ከዚህ አካውንት ማለት ነው። ይሄ ፓርት 2 ነው። ፓርት 1 ያላያችሁት ገብታችሁ ደግሞ ፕሊዝ ኮፒ ሊንክ እንዳይረሳ። እነዚህ ሰዎች ኢሜል ፓስወርዱን አግኝቷል እንዳልኳችሁ ማለት ነውና አውተንቲኬሽን ኮድ ነበር የሚያስፈልጋቸው። አውተንቲኬሽን ኮድ ደግሞ ለማግኘት ድጋሜ መልሶ ከደወሉ ጎግል ነን ብሎ መልሶ ከደወሉ ይሄ ሰውዬ ሊጠራጠር ይችላል። በዚህ ጊዜ ነው ወደ ሌላ አይዲያ የመጡት ማለት ነው። ሐሳብም እንደ ሳይበር ሴኩሪቲ ሰራተኛ ሆኖ ይሄ ሀብታም ሰውዬ ጋር መደወል ነበርና ስልክ ይደውላሉ ማለት ነው። ሰውዬውም ስልክ ያነሳል። አቤት ምን ልርዳችሁ? ሳይበር ሴኩሪቲዎች ነንና አውተንቲኬሽን ኮድ እንድሰጠን ፈልገን ነው፣ ምክንያቱም እኛ የምንሰራው ከጎግል ጋር ነው ይላሉ። ዋት አውተንቲኬሽን ኮድን? በዚህ ጊዜ ትንሽ ይጠራጠራል፣ ግን ኦሬዲ ገብቶበታል ይሄ ሰውዬ ማለት ነውና አውተንቲኬሽን ኮዱ ለሳይበር ሴኩሪቲ ተብዬዎች ወይ ደግሞ ለነዚህ ለስካመሮቹ ይሰጣቸዋል ማለት ነው። እነሱ አሁን የሚፈልጉትን ነገር ኦሬዲ እያገኙ ነው ማለት ነው። ይሄ ሰውዬ ይነግራቸዋል ማለት ነውና ይሄ ብቻ በቂ አልነበረም። ድጋሜ ይሄ ሰውዬ ጋር መደወል ነበረባቸው። አሁን የሚፈልጉት ይሄ ሰውዬ ወደ ክሪፕቶ ካረንሲ አካውንቱ እንዲገባ ነው የፈለጉት። ምክንያቱም they can see him እንደዛ ሲያደርግ ማለት ነው። ታይፕ አድርጎ ወደ ክሪፕቶ ካረንሲ አካውንቱ ሲገባ ያያሉ፣ ኢሜይሉን ካገኙ በኋላ ማለት ነው። አውተንቲኬሽን ኮድ አግኝተዋል፣ ፓስወርድ አግኝተዋል። አሁን ይሄ ሰውዬ ወደ ክሪፕቶ ካረንሲ አካውንቱ ሲገባ ማየት ነው የነሱ አላማ ማለት ነው። እነሱም ይሄ ሁሉ ፕሮሰስ ሲሄዱ ነገሮች እንደዚህ ቀላል ይሆንላቸዋል ብሎ አላሰቡም ማለት ነው። ፓስወርድ ሲሰጣቸው አውተንቲኬሽን ሲሰጣቸው እነሱ እየተደበሩ ነበር። ወይ ደግሞ ይሄ ሰውዬ ከልቡ ነው ዋት ኢሜይሉን ሰጠን፣ ፓስወርዱን ሰጠን፣ አውተንቲኬሽን ኮድ ሰጠን this for real ይላሉ ማለት ነው። ምክንያቱም they did not expect that ያንን ስላልጠበቁ ማለት ነው። በዚህ ጊዜ ድጋሜ ይደውሉለታል። ድጋሜ የደወሉበት ምክንያት እንዳልኳችሁ ወደ ክሪፕቶ ካረንሲ ሲገባ የክሪፕቶ ካረንሲውን ፓስወርድ ለማየት ነው። ድጋሜ ይደውሉለታል ማለት ነው። yes ሳይበር ሴኩሪቲዎች ነን። ድጋሜ በዚህ ሊንክ ግባና ይሄንን አፕሊኬሽን ዳውንሎድ አድርግ። ኤኒዴስክ የሚባል አፕሊኬሽን I don't know what kind of application is that ብቻ ኤኒዴስክ የሚባል አፕሊኬሽን ዳውንሎድ አድርግሉታል ማለት ነው። በዚህ ጊዜ ዳውንሎድ እዛው ለምንድን ማጨርሱት እኔ ለምንድን ነው እዚህ የምትከቱኝ ይላችኋል ማለት ነውና እባክህን ስለምንፈልግ ነው በዚህ በምንልክል ሊንክ ገብተህ ይሄን ኤኒዴስክ የሚባለውን አፕሊኬሽን ዳውንሎድ አድርግሉታል ማለት ነው። ኦኬ አጅሬው ይሄ ኤክስሪች የሚባለው ሀብታም ሰውዬ ሀብታም አንዳንድ ይቀልብ የለውምና ይገባና ውስጡ እንትን ያደርጋል ዳውንሎድ ያደርጋል ማለት ነውና ዳውንሎድ ሲያደርግ ኢሜይሉን ፓስወርዱን እና ደግሞ የክሪፕቶውን ፓስወርድ እየከተተ ነበር ማለት ነው። they can see him live እያዩት ነበር እነሱ ኦሬዲ ኢሜይሉን ፓስወርዱ ምናምን አግኝተዋል፣ ግን የክሪፕቶ ካረንሲ ፓስወርዱ ጋር እያዩት ነበር። ምክንያቱም ኦሬዲ ከሲስተሙ ጋር ኮኔክት አድርጎታልና ይሄ ሰውዬ ሲገባ እያዩት ነበር እና ፓስወርዱን ይጽፉታል ማለት ነው። ምክንያቱም የሚፈልጉት እሱ ነው የክሪፕቶ ካረንሲውን ማለት ነው። thank you ይሉና ስልኩን ይዘጋሉ ማለት ነው። ጨርሻለሁ thank you ማትሉ በቃ ይዘጋሉ ማለት ነው። ምክንያቱም they already got what they want baby። እነሱም ስለፉ የነበሩት ወደዚህ አካውንት ለመግባት ነው። ይሄ ደግሞ የዛ የኤክስ ሰውዬ ወይ ደግሞ የዛ የሀብታም ሰውዬ አካውንት ነው ማለት ነው። የክሪፕቶ ካረንሲ ይሄ ሁሉ ብር ለመስረቅ ወይ ደግሞ ይሄን ሁሉ ቢትኮይን ለመስረቅ ነበር ማለት ነው። በዚህ ጊዜ አንድ ብር ሳያስቀሩ ኢቭን 3 ሳንቲም ሳያስቀሩ መጠጥ አድርገው ይወስዱታል ማለት ነውና ይሄ ሰውዬ ሳይበር ሴኩሪቲዎች ወይ ደግሞ ጎግሎች መልሶ ደውሎልኝ አካውንት ፊክስ ሆኗል ይሉኛል ብሎ ይጠብቃል ማለት ነው። ግን ቤቢ that's not what happened. they took all the money ሁሉንም ብር ነው የወሰዱት እንዳልኳችሁ ማለት ነው። ሁሉ ብርም ከዘረፉ በኋላ ወደ ክለብ ለመሄድ ይወስናሉ። ግን ከዛ በፊት አንድ ሐሳብ ያመጣሉ። ምክንያቱም ይሄ ሁሉ ብር አንድ አካውንት ውስጥ ከከተቱ ጥርጣሬ ወይ ደግሞ አቴንሽን ስለሚመጣ ወደ ትንንሽ አካውንት ወይ ደግሞ የሰው አካውንት ውስጥ ለማስቀመጥ ብሩን ይወስናሉ ማለት ነው። ግን ይላሉ ዛሬ ማታ ይሄ ድላችን ነው፣ ሄደን ኢንጆይ ማድረግ አለብን፣ ፕላኑን ነገ እንፈጽማለን ወይ ደግሞ ነገ መተግበር እንጀምራለን ይሉታል ማለት ነውና በዚህ ጊዜ ወደ ክለብ ይሄዳሉ ማለት ነው። ወደ ክለብ ሄዶ $100,000 በላይ ይጨርሳሉ ማለት ነው በአንድ ምሽት። it's not even አንድ ምሽት ከሌሊቱ 6 ሰዓት በኋላ ነው ወደ ክለብ ራሱ ሄዱት ማለት ነውና $100,000 በላይ ይጨርሳሉ ማለት ነው። just መጠጥና ቲፕ እና ሴት ላይ ማለት ነው የዛውኑ ቀን ምሽት ማለት ነውና ይሄ ነገር አቴንሽን መሳብ ይጀምራል ማለት ነውና ይሄ ሁላ በቂ አልነበረም። ይሄ የዛን ቀን ነው እዛ ክለብ በር ላይ የተነሳ ፎቶ ነው። ይሄ ማሎን ሎን ነው ወይ ደግሞ ዋናው የዚህ ሮበሪ ወይ ደግሞ የዚህ ስካም አቀናባሪ ሰውዬ ማለት ነው።
ብቻ ምን አለፋችሁ እነሱ ያልገዙ ጥቃ የለም ማለት ነው። ጄት ገዙ፣ በተለያዩ አይነት መኪኖች ገዙ፣ ሉዊvuitton ናይኪ ስቶር ይሄዳሉ። ብቻ ሌክዠሪ ፋሽን የሚባለው ነገር ላይ በጣም ብዙ ብር ያጠፋሉ ማለት ነው። ይሄ ደግሞ የሌሎች ስካመሮችን አቴንሽን ይስባል። ወይ ደግሞ እነዚህ ልጆች ትላንትና ድሃ የነበሩ ናቸው እንዴት ይሄ ሁሉ ነገር መግዛት ይችላሉ የሚል ሌሎች ስካመሮች ጥያቄ ይፈጥርባቸዋል ማለት ነው። እነዚህ ስካመሮቹም ከነዛ ከሌቦቹ ወይ ደግሞ ከነ መሎን ግሩፕ ውስጥ ቪር የሚባለው ልጅ ይከታተላሉ ማለት ነው። እና ቪር ማያሚ ውስጥ ለቤተሰቦቹ ቤት ለመግዛት መኪና እየነዳ ነበር ማለት ነው፣ የማያሚ ስትሪት ላይ። በዚህ ጊዜ የነዚህ የቪርን ቤተሰቦች ለማገት ይወስናሉ ማለት ነው። ምክንያቱም የቪርን ቤተሰቦች ካገቱ ቪር ለነሱ ብር ስለሚሰጣቸው ማለት ነው። እና በዚህ ጊዜ ግርግር ይፈጠራል፣ ፖሊሶች ይመጣሉ ምናምንና ጥያቄ መጠየቅ ይጀምራል ማለት ነው። ብቻ በዚህ ውስብስብነት የነመሎን የነቪር እና የጀንዴል ምስጥራቸው ይወጣል ወይ ደግሞ የሁሉ ብር ከየት እንዳመጡ ጥያቄ ይመጣባቸዋል ማለት ነው። እና ፋይናሊ አንዱ ይያዝና ለሌሎቹ ሁሉንም ኢንፎርሜሽን ለኤፍቢአይ ይሰጣቸዋል ማለት ነው። መጀመሪያም የተያዘው ጀንዴል ነበር። ከዛ በኋላ እኔ አይደለሁም ጀንዴል ነው ቪር ነው እንደዚህ ያለው፣ እኔ አይደለሁም መሎን ነው እንደዚህ ያለው እያለ ብቻ ኢንፎርሜሽን ይሰጣቸዋል ማለት ነው። ያም ይመጣና የኔ ሐሳብ አይደለም የመሎን ነው ይባላል ማለት ነው። እና ፋይናሊ መሎን ላም ነበር ለዚህ ሁሉ ተጠያቂ ማለት ነው። እነሱም ከተጠያቂነት አልዳኑም፣ ግን እሱ ነበር ማስተር ማይንዱ ለዚህ ሁሉ ነገር ማለት ነው። እና ፋይናሊ ወደ እስር ቤት ይወሰዳል ማለት ነው። ሰው ይታሰራል። ኮፒ ሊንክ እንዳይረሳ። ወዳችኋል።